ጌቱ ዋሌት ላለው ማለት ነው። ከዛ በመቀጠል እዚህ ጋር ይኸው $10 መጥቶልኛል ማለት ነው። በዚህች አፕሊኬሽን ዊዝድሮ አይሰራም የምትሉ ማለት ነው። ይኸው ዊዝድሮ ሳደርግ አሳይላችኋለሁ። ይኸው አሁን 13600 ኮይን ደርሻለሁ። ይሄ ማለት ወደ $10 ነው ማለት ነው። ይህን ስራ ለመስራት እንግዲህ ሊንኩን ኮሜንት ቦክስ ላይ አስቀምጫለሁ ማለት ነው። ሊንኩን ስንሰጉ ወደዚህ ያመጣችኋል። ያው ዊዝድሮ ደርሻለሁ። እዚህ ጋር 103 የምትሏን አንዴ እነካታለሁ ማለት ነው። ይሄ ማለት $10 ነው ማለት ነው። እሺ አንዴ ዊዝድሮ ላድርግ ማለት ነው። ይሄው ዊዝድሮ ላደርግ ስል 10.36 USDT ያለኝ ማለት ነው። ይሄው ዋሌቴ የራሴ ዋሌት ማለት ነው። ይሄው ወደ ዋሌቴ ገብቼ ላሳይላችሁ። መጀመሪያ 00 መሆኑን ዋሌት አከፋፈቱን ሁሉን ነገር አሳይላችኋለሁ። ተከታተሉኝ እስከ መጨረሻው ምንም እንዳያመልጣችሁ። ሪል የሚከፍላችሁ አፕሊኬሽን ነው ማለት ነው። ይሄው እሺ አንዴ ላሳይላችሁ። እዚህ ጋር የኔ ዋሌት ነው፣ ሚት ዋሌት ነው፣ የራሱ ዋሌት አለው ማለት ነው። ከዚህ ወደ ፈለጋችሁ ወደ ባይናንስ ወደ ባይቢት ወደ ፈለጋችሁ ማለት ነው ዊዝድሮ ማድረግ ትችላላችሁ። እሺ ሞር ኦፕሽን እዚህ ጋር ኢሜይል ማድረስ ትችላላችሁ በፈለጋችሁት ማውጣት። ይሄው ወደ ዋሌቴ ገብቻለሁ ማለት ነው። ከዚህ በፊት ያወጣሁት ያስገባሁት የእውነት ማለት ነው ትራንዛክሽን ይሄኛው የተቀበልኩት ነው፣ ይሄኛውም የተቀበልኩት ነው። $20 ተቀብያለሁ ማለት ነው። አሁንም ሂጄ ዊዝድሮ አደርጋለሁ። ከዛ እሺ አሁን እዚች ጋር ዊዝድሮ ምትሏን እናካታለሁ ማለት ነው። ይሄው ዊዝድሮ። ከዛ በመቀጠል ይሄው ወደዚህ ስልክ ቁጥር ነው የሚልከው ማለት ነው። ጌቱ ዋሌት ላለው ማለት ነው። ከዛ በመቀጠል እዚህ ጋር ይሄው $10 መጥቶልኛል ማለት ነው። ይሄንን $10 አሁን ወደ ፈለኩት ዊዝድሮ ማድረግ እችላለሁ። አሁን ለምሳሌ እሺ ምን ላይ ሊሄድ እዚህ ጋር ቢጌክስ ነው እኔ የምጠቀመው ማለት ነው። ቢጌክስ ላይ ዊዝድሮ ለማድረግ እጠቀማለሁ። እንትን ፒ2ፒ ኤክስቼንጅ ለማድረግ እጠቀማለሁ ማለት ነው። እዚህ ጋር እንደምታዩት $1 ብቻ ነው ያለኝ አይደለ? ይሄንን አሁን እሺ ዲፖዚት እላለሁ። ዲፖዚት አልኩኝ አይደለ? ይሄው ዲፖዚት። ከዛ ክሪፕቶ ነው። ከዛ በመቀጠል USDT ነው። በUSDT TRC 20 ነው የምቀበለው ማለት ነው። እዚህ ጋር እሺ ከዛ በመቀጠል ምን አደርጋለሁ? USDT ነው። USDT የምትለው ሚሊዮን እንደነካችሁ እዚህ ጋር ኔትወርክን ትመርጣላችሁ ማለት ነው። ትሮን TRC 20 ሚሊዮን ማለት ነው። ይሄን አንዴ ነካ አድርጋችሁ ኮፒ አድርጋችሁ ትሄዳላችሁ ማለት ነው። እዚህ ጋር አሁን ይኸው ኮፒ አደረኩኝ። ኮፒ የምትለውን ተጫንኩኝ። ከዛ ኔትወርኩ ተመሳሳይ መሆን አለበት ማለት ነው። እዚህ ጋር ገባ ይለ እዚህ ጋር ዋሌት ሚሊዮን ነካላ አንዴ። ከዛ ዊዝድሮል አካውንት ሚለው አለ አይደለ? ይሄንን አንዴ ነካ ታደርጋላችሁ። ከዛ በመቀጠል እሺ በራሱ ያመጣል ማለት ነው። ትንሽ ትጠብቃላችሁ። እዚህ ጋር ኤዲት ትላላችሁ። እዚህ ጋር ኤዲት ትሉና ከዛ በመቀጠል ፓስወርድ ነው የሚለው እንግዲህ 6 ዲጂት ፓስወርድ ማስገባት አለባችሁ ነው የሚለው። ይሄንን ዋሌቱን ስትከፍቱ ነው የምታስገቡ ማለት ነው። TRC አድሬስ አስገባ ነው የሚለኝ። ይሄንን አጠፋና ከዚህ በፊት ስጠቀም የነበረውን አጠፋና እዚህ ጋር አዲስ ማለት ነው ይሄው ፔስት አረኩኝ በኋላ ደን ላለው ይሄው ደን ቢያለው ኮምፕሊትድ ብሏል ማለት ነው። ባክ ቤት እመለሳለሁ። ከዚህ በኋላ አሁን ሊንኩን አላይለ እመለሳለሁ ማለት ነው። አሁን እሺ ተመልሼ ይሄንን ነው አይደለ? TL መጨረሻ CV ሚለው TL መጨረሻ CV ነው። ይሄው እዚህ ጋር TL መጨረሻ CV ነው። ከዛ አሁን ወደ ኋላ መለስና ዊዝድሮ አደርጋለሁ ማለት ነው። ይሄው ተመለስኩኝ። ከዛ ከሻውት አይደለ አቬሌብል $10 ነው የሚለው። ከዛ ኦል ላለው ማለት ነው። ከዛ ዊዝድሮ ላለው ፊ $2 ነው የሚቆርጠው። እሺ 1728339 በቀጥታ ይሄው ኮምፕሊትድ ብሏል ማለት ነው። ኤስቲሜትድ አራይቫል ታይም ዊዚን 7 ወርኪንግ ዴይ ነው የሚለው አይደለ? ግን ወዲያውኑ ነው የሚከፍለኝ። ይሄው አሳይላችኋለሁ። አሁን ሲከፍለኝ ይሄው 00 ብሏል አይደለ? ይሄው 2 ቆርጠዋል። እዚህ ጋር ታያላችሁ ማለት ነው። ፔንዲንግ ነው አይደል የሚለው። እዚህ ጋር ሪፍሬሽ አደረገው። ይሄው እዚህ ጋር ኮምፕሊትድ ብሏል። ወደዚህ ዋሌት ተልኳል ነው የሚለኝ። አሁን ሂጄ ሁሉን ነገር ላሳይላችሁ ማለት ነው። ይሄው የቆረጠብኝ $2 ነው ያወጣሁት ማለት ነው። $10 ነው። $8 ይደርስኛል ማለት ነው። ይሄው እዚህ ጋር ኮምፕሊትድ ብሏል። እዚህ ጋር አሁን ወደ ዋሌት ሂጄ ማለት ነው ላሳይላችሁ የገባውን። ይሄው ወደ ዋሌት ሲገባ ይሄው $9 ብሏል ማለት ነው። እቺን $9 ወደ አካውንቴ መላክ እችላለሁ። ይሄው አሁን $9 አይል ያለኝ። ይሄንን ወደ ፒ2ፒ ነው መደው። የዚህን አከፋፈትም ኮሜንት ላይ ጻፉልኝ ማለት ነው፣ እከፍትላችኋለሁ። እሺ እዚህ ጋር ሞር የምትለውን አንዲት ነካ ታደርጋላችሁ። ቀጥታ ወደ ባንክ ነው የምቀበለው ማለት ነው። እዚህ ጋር ፒ2ፒ የምትለውን አንዴ ነካለሁ ማለት ነው። አሁን እኔ ያለኝ ስንት ነው? $8 ነው ማለት ነው። የቅድሞን $8 እሸጣታለሁ። እዚህ ጋር ሴል እላለሁ። በመቀጠል እዚህ ጋር በምንድነው ሴል እዚህ ጋር አማውንቱን መጀመሪያ ጽፋላችሁ ማለት ነው። አማውንት
ትጽፋላችሁ እዚህ ጋር። አሁን ያለኝ ስንት ነው? $8 አይደለ? እሺ እዚህ ጋር $8 ስንት ነው የሚሆነው? ለምሳሌ የ1 ሺህ ብር ልበል 1 ሺህ ብያለሁ። አሁን ለምሳሌ የ1 ሺህ ብሩን እሸጣለሁ ብያለሁ። እሺ እዚህ ጋር በስንት ነው ይሄ የሚገዛው ማለት ነው? እዚህ ጋር ያለው ይሄኛው ማለት ነው ሪል ትሬደር የሚለው በ179 ብር ነው የሚገዛው። የ1 ሺህ ብር ቢሆን ደግሞ እኔ ያለኝ እዚህ ጋር በቴሌ ብር ነው የሚገዛኝ ማለት ነው። ይሄንን አሁን ሴል አድርጌ እሸጠዋለሁ ማለት ነው። ይኸው ሴል ብያለሁ። እዚህ ጋር ፔመንት ሜትድ ነው የሚለኝ ቴሌ ብር ነው። እዚህ ጋር የተመዘገበ ቴሌ ብር አለኝ ማለት ነው። እሱን ነክቼ እዚህ ጋር ደግሞ ያለውን ኦል እላለሁ። ኦል ይኸው ኦል አልኩኝ ማለት ነው። ከዛ ስንት ብር ነው የሚደርሰኝ? 1434 ብር ነው የሚለው። ይሄንን ሴል እላለሁ ማለት ነው። ይኸው ሴል እላለሁ። አሁን ሲያስገባልኝ ይኸው አሁን ብሩን ያስገባልኛ ማለት ነው። ሲያስገባልኝ ነው እኔ ብሩን የምለቅለት ማለት ነው። ይኸው እዚህ ጋር ኢሜይልም ደርሶኛል። ኢሜይል የደረሰኝ ምንድን ነው? ኦርደር ስላደረግኩኝ ነው። ይህንን እንግዲህ ፒቱፒ ትሬድ አደራረግ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። እስከ መጨረሻው ነው ያሳየውላችሁ። ዊዝድሮ አድርጌ እንዴት እንደተቀበልኩኝ አሳይቼላችኋለሁ። ያው እንግዲህ ኮሜንት ላይ ሊንኩን አስቀምጥላችኋለሁ። ኮሜንት ላይ ነው የምታገኙት ማለት ነው ሊንኩን። እዚህ ጋር እንግዲህ ሰንት ሲያደርግልኝ አሳይላችኋለሁ። ቪዲዮን ፖዝ ላድርገው ማለት ነው። እዚህ ጋር ደቂቃ የቆጠረ ነው ማለት ነው። 14 ደቂቃ ነው ያለ። ይሄ ሳያልቅ መላክ አለበት ማለት ነው። በ14 ደቂቃዎች መላክ አለበት። ይኸው ልክ ያለው ብሎ ኮንፊርም አድርጓል ማለት ነው። እዚህ ጋር ሜሴጅም ደርሶኛል። እሺ እዚህ ጋር ስለተቀበልኩኝ ፔመንት ሪሲቭድ ላለው ማለት ነው። ከዛች ጋር እዚች ጋር አይ ሃቭ ሪሲቭድ የምትለዋን አንድ ከታች ያለችዋን አብራትና ኮንቲኒው ላለው ማለት ነው። ይሄው ኮንቲኒው ቢያለው ከዛ ኮድ ወደ ኢሜል ይልካል ማለት ነው። ጌት ኮድ ብዬ ከኢሜል ያለውን ኮድ ወደዚህ አመጣዋለሁ። እሺ ቀጥታ ወደ ኢሜል ይጃለሁ ማለት ነው። እዚህ ጋር ሪፍሬሽ አድርገው ኮድ ልኮልኛ ማለት ነው። ቬሪፊኬሽን ኮድ እቺን ኮድ ኮፒ አድርጌ 6 ዲጂት ናት። እዛ ጋር ይቅርታ እዚች ጋር ኮፒ አድርጌ እቺን ዲጂት ማለት ነው እዚህ ጋር ፔስት አድርገዋለሁ ማለት ነው። እዚህ ጋር ኢንተር ሚለው ላይ ከላይኛው ጋር ፔስት አድርገዋለሁ። እዚህ ጋር አውቴንቲኬተር ነው። ከታች ያለው አውቴንቲኬተር ማለት ኮኔክት ያደረጋችሁትን አውቴንቲኬተር እዚህ ጋር አውቴንቲኬተር እዚህ ጋር አለ ማለት ነው። እዚህ ጋር ያለውን ኮፒ ያደረጋችሁትን ፔስት ነው የምታደርጉ ማለት ነው። እዚህ ጋር ፔስት ለዋለው ማለት ነው። ከዛ ኦኬ። ከዛ በመቀጠል ኮምፕሊትድ ይሆናል ማለት ነው። ይኸው ሰክሰስፉሊ ሶልድ ብሏል ማለት ነው። $8 ሲጫለው ይኸው አሁን ኦርደር አገር ነው የሚለኝ። ከዛ እመለሳለሁ ማለት ነው። ይኸው ተመለስኩኝ። እዚህ ጋር እንግዲህ ሽጬ ተመልሻለሁ ማለት ነው። እዚህ ጋር $1 ብቻ ነው የሚቀር። 9 ነበር አይደል? ይኸው $1 ቀርቶኛል ማለት ነው። እሺ አሁን እስከ መጨረሻው አሳይቼላችኋለሁ ማለት ነው። ቪዲዮን ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ለሁላችሁም ሰላም።